የማስታወስ ችሎታውን ለማሻሻል 5 ምክሮች። ምንም እንኳን እኛ በቴክኖሎጂ የተከበበን ቢሆንም እና እኛ የምናስበውን ማንኛውንም መረጃ ሁልጊዜ መፈለግ ብንችልም፣ አሁንም ነገሮችን ማስታወስ አለብን። የማስታወስ ችሎታ በተለይ ለተማሪዎች ወሳኝ መሆኑን ያረጋግጣል። ተማሪዎች በደርዘን የሚቆጠሩ እና በደርዘን የሚቆጠሩ እውነታዎችን ማስታወስ አለባቸው። የአንድ የተወሰነ መስክ ጥልቅ ዕውቀት በመኖሩ ብቻ 2 እና 2 አንድ ላይ ማድረግ ይችላሉ። ያለ ጭንቀት እና ጭንቀት ነገሮችን በማስታወስዎ ውስጥ ለማቆየት ብዙ ስልቶች አሉ። አንዳንዶቹን እኔ ብዙ ተማሪዎች በእይታ ላይ ያተኮሩ ናቸው። ከንግግር ማስታወሻዎች ወይም ከመማሪያ መጽሐፍዎ ላይ የጻፉት ነገር ካለ ማርከሮችን በመጠቀም ጠቃሚ ነገሮችን ያደምቁ። ለማሰር ባለቀለም እርሳሶችን ወይም የተለያዩ ስኮይቶችን መጠቀም ይችላሉ። ለእርስዎ እና ለፍላጎቶቹ የሚስማማ ሥርዓት መፍጠር አስፈላጊ ነው። እንዲሁም ማስታወሻዎችዎን ከፈተና በፊት ሲያንሸራቱ አስፈላጊዎቹ እውነታዎች በመደመቃቸው ምክንያት ወዲያውኑ ማየት ይችላሉ። በዚህ መንገድ በማስታወሻው ላይ ምልክት ማድረግ እና ቀለም ማከል ጊዜን ይቆጥባል። 2 ወደ ትምህርት ሄደህ ማስታወሻ ስትይዝ ወደ ላፕቶፕህ ከመጻፍ ይልቅ በእጅ መጻፍ ሞክር። በምርምር መሠረት ማስታወሻዎችን በእጅ የሚይዙ ተማሪዎች ብዙ መረጃዎችን ያስታውሳሉ። ስትተይብ አስተማሪው የሚናገረውን ሁሉ በቃላት መጻፍ ትችላለህ። ሳታስበው የምትሰማውን ብቻ ነው የምትተይበው። ማስታወሻውን በእጅዎ ሲወስዱ ትንሽ ቀስ ብለው ይጽፋሉ። ስለዚህ በትክክል ምን እንደሚጽፉ ለመወሰን አንጎልዎ የሚመጣውን መረጃ መተንተን አለበት። በዚህ መንገድ በጭንቅላታችሁ ውስጥ ብዙ ይቆያሉ። 3 ፍላሽ ካርዶችን በመጠቀም ወደ ትምህርት ቤት ስትሄድ ማጥናት ትችላለህ። አውቶቡስ ወይም ትራም ከሄዱ መጓዝ ለመከለስ ትልቅ ዕድል ይፈጥራል። አንዳንድ ተማሪዎች ክላሲክ ፍላሽ ካርዶችን ይመርጣሉ። የቃላት አጠቃቀምን ወይም አዲስ ቃላትን ለማስታወስ ወደ ኋላ እና ወደፊት የሚገላበጡ ወረቀቶች ይሰራሉ። በስልክዎ ላይ መጫን የሚችሉ ብዙ ጠቃሚ መተግበሪያዎችም አሉ። ሁሉ ትንሽ የወረቀት ክምር መያዝ አያስፈልግም። ስልክህን ወስደህ ተማር። 4 የማስታወሻ መሳሪያ ይስሩ። የሆነ ነገር ለማስታወስ ትንሽ ግጥሞችን ይፍጠሩ። እንዲሁም በልብ ማስታወስ ያለብዎትን የቃላቶቹን የመጀመሪያ ፊደላት መምረጥ ይችላሉ። እነዚህ ፊደሎች ሲኖሯችሁ እያንዳንዱ ቃል የሚጀምርበትን አረፍተ ነገር ያድርጉ። አስቂኝ አረፍተ ነገር ሊሆን ይችላል። እብድ፣ የተሻለ። አንድ ተጨባጭ ምሳሌ ይመልከት። የሳምንቱን ቀናት ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ እና እሁድ ለማስታወስ አንድ አረፍተ ነገር ይኸውና። የማርያም ቱርክ ፀሐይን ለማግኘት ሄደች። ምስሉን ያገኙታል። ይህ ለኬሚስትሪ ተማሪዎች ፍጹም የሆነ ስልት ነው። እሱም የወቅቱን የጠረጴዛ ክፍሎችን ማስታወስ አለባቸው። 5 አንድ ጠቃሚ ዘዴ ማስታወስ ያለብዎትን ቃላት ወደ አስቂኝ ነገር ማገናኘት ነው። አስቂኝ ሁኔታ ሊሆን ይችላል። ፈጠራ መሆን እና ቀልዶችዎን ማዘጋጀት ይችላሉ። የማስታወስ ችሎታህን ከአውድ ሁኔታ ጋር አዛምድ። ምናልባት አንድን ነገር ከተወሰነ ቀለም ወይም ሽታ ጋር ያገናኙት ይሆናል። በአሁኑ ጊዜ ስልኮቻችንን፣ ላፕቶፖችን እና ሌሎች መሳሪያዎችን በመጠቀም መረጃዎችን ወዲያውኑ ማረጋገጥ እንችላለን። ቢሆንም ሁልጊዜ ማስታወስ ያለብን ብዙ ነገሮች ይኖራሉ። እነዚህ ትናንሽ ጠለፋዎች ጠቃሚ ሊሆኑ ይችላሉ። መልካም ትምህርት።